ካልሆነ በፍጹም አይገኝም። እግዚአብሔር ይመስገን። የስጦታው አይመረመርም የምንለው ለዚህ ነው። ይሄ ጻድቅ አባት በየጥቂቱ አደገ፣ ግን እንደ ሰው ነው ብሎ ለመናገር ይከብዳል። እድገቱ እንደ ሰው፣ አኗኗሩ እንደ መላእክት፣ አይመገብም። በዚህ አይነት ሁኔታ መናኙ ርዕሰ ባህታውያን የተባለው ታላቁ አባት ገብረ ሕይወት ገብረ መንፈስ ቅዱስ ወደዚች ዓለም ተላከ ነው። ትልቁ መልእክቴ ነው። ቅድም አባቶቻችን ተፈነወ ዝንቱሰ ሐዋርያ ዘተፈነወ ውስተ ምድር ነው አለ። ውስተ ምድርነ ከመ ይክስት ብርሃነ ይፈውስ ብርሃንን እኮ ያሉት ይሄ ትልቅ ሐዋርያ እኮ ነው ገብረ መንፈስ ቅዱስ ወደ ምድር የተላከ። እንደው ተወለደ ብሎ ለመናገር ይከብዳል። ብርሃንን እንዲገልጥ፣ ታምራትን እንዲያሳይ፣ እውር እንዲያበራ፣ ለምጻም እንዲያነሳ፣ በመብረቁ አጋንንት እየመታ ይህ እንዲያደርግ አልትራሳውንድና የተሰቀ አናየው ያለውን የአጋንንትን ሴራ በጸሎቱ ኃይል ድል እንዲያደርግ፣ በአምላኩ ኃይል አበሳን እንዲያስወግድ ተወልደ እምኔሆሙ ቀናያነ አምስትሳ በኃይለ አምላኩ ዘይሠሪ አበሳ አበሳን ከምዕመናን ላይ የሚያስወግድ ደዌን የሚፈውስ ካንሰርና ኩላሊት ጉበትና HIV እያሰቃየ ያለውን ሕዝብ በጸበሉ እየነቀለ የሚያስወግድ ይሄ ነው። ዘተፈነወ ውስተ ምድርነ ወደ ምድራችን የተላከው ይሄ ሐዋርያ ብርሃንን ይገልጥ ዘንድ እንዲፈውስ ነው ተባለ። ገብረ መንፈስ ቅዱስ ሊፈውሱን ከእግዚአብሔር ተሰጠ።